ሰላም እንዴናችሁልኝ ደህና ናችሁ? ዛሬ ደግሞ ቀላልና የሚጣፍጥ ኬክ አሰራር ይዤላችሁ መጥቻለሁ። በመጀመሪያ ሳህናችን ላይ 3 እንቁላል እናደርጋለን። በመቀጠል 3/4 ኩባያ ስኳር እናደርጋለን። አንድ ላይ ልክ እንደዚህ ፎም እስከሚሆን እንመታዋለን። በመቀጠል ግማሽ ኩባያ ዘይት እንጨምራለን። 1 ኩባያ ወተት እናደርጋለን። አንድ ላይ እናዋህዳለን። በመቀጠል ለጣዕም ቫኒላ ፓውደሩን ወይም ፈሳሹን መጠቀም ትችላላችሁ። ከዛ 2 ኩባያ ፍርኖ ዱቄት በወንፊት እንነፋለን። ግማሹን መጀመሪያ 1 የሾርባ ማንኪያ ቤኪንግ ፓውደር አድርገን የቀረውን ዱቄት እንጨምራለን። በዚህ መልኩ ሊጣችንን ካዋሃድን በኋላ ሳህን እናመጣና ግማሽ ቦታ እናካፍለዋለን። በመቀጠል 3 የሾርባ ማንኪያ ካካኦ ፓውደር እና 1 የሾርባ ማንኪያ ውሃ ቀላቅለን 1 ሊጥ ላይ እንጨምራለን። በዚህ መልኩ ካዋሃድን በኋላ የምንጋግርበትን ባትራ እናዘጋጃለን። ባትራችን ኬኩ እንዳይዝብን ትንሽ ዘይትና ዱቄት እናደርግበታለን። ከዛ መሃሉ ላይ የውሃ ብርጭቆ እናስቀምጥና ያዘጋጀነውን ሊጥ በዚህ መልኩ ባትራችን ላይ እናደርጋለን። ኦቨኑ ቀድሞ መሞቅ አለበት። ከላይ ከፈለጋችሁ ትንሽ ቸኮሌት መነስነስ ትችላላችሁ። በ180 ዲግሪ ሴልሺየስ ለ30 ደቂቃ ካበሰላችሁት በኋላ እንደዚህ ቆንጆ የሆነ ኬክ ይወጣላችኋል። በአንድ ባትራ 2 አይነት ኬክ አዘጋጀን ማለት ነው። በጣም ይጣፍጣል፣ ቀላል ነው። እናንተም ቤታችሁ ሰርታችሁ ሞክሩት። አስተያየታችሁን ጻፉልኝ። ከወደዳችሁት ላይክ ማድረጋችሁን አትርሱ። አዳዲስ የምሰራቸው ቪዲዮዎች እንዲደርሳችሁ ዳይስ ኪችንን ፎሎ እያደረጋችሁ በሌላ ስራ ቪዲዮ እስከምንገናኝ ቻው።